አንድ ጥያቄ ልጠይቃችሁ። የምትለብሱት ልብስ ያለ እናንተ ፍቃድ አየር ላይ እንቅስቃሴ ቢያደርግስ? አዎ ሙዚቃ ሲሰማ ቢጨፍርስ? ምን ታደርጋላችሁ? ትጮሃላችሁ? ትደነግጣላችሁ? ወይስ ትሮጣላችሁ? ወይ የማይመስል ነገር ካላችሁኝ አልተሳሳታችሁም። እኔም አስማትና መንፈስ የሚባል ነገር ውሸት ነበር የሚመስለኝ። ዛሬ ግን የእውነትም እንዳለው አረጋገጥኩኝ። ይህ በምስሉ ላይ የምትመለከቱት ዛንግ ቤቱ ይባላል። እጅ እግር ወይም ሰውነት የለውም። እንደምታዩት ከሳር መሰል ነገር የተሰራ ጎጆ የሚመስል ቅርጽ ያለው ነገር ነው። ሲፈልገው ይጨፍራል፣ ይሮጣል፣ ይሽከረከራል። አንዳንዴ አየር ላይም ሲበር ይታያል። እስካሁንም ዓለም ላይ ላሉ ሳይንቲስቶች እንቆቅልሽ ሆኖ ቀርቷል። ምክንያቱም ምንም አይነት ሰውም ሆነ የተለየ ፍጥረት በውስጡ ስለማይገኝ ነው። ባዶ ነው። ለመሆኑ ይህ ነገር የፈጠረው ማን ነው? ለምንስ ይጨፍራል፣ ይሮጣል፣ አንዳንዴም ሰዎችን ይሰውራልም ይበራልም? ታዲያ ዛሬ በዚህ ቪዲዮ ዓለምን ያስደነገጠውን አስገራሚ ሚስጥሮችን ስለ ዛንግ ቤቱ ይዘን መጥተናል። ይሄ ተራ አስማት ወይም ሽወዳ አይደለም። ዓለም ሊፈታው ያልቻለው አስደንጋጭው ሚስጥር ነው። በመጀመሪያ ይህ ነገር ምንድነው? የትስ ይገኛል? እዚሁ ሩቅ ሳትሄዱ ምዕራብ አፍሪካ ውስጥ ቤኒን ውስጥ ይገኛል። ዛንግ ቤቱ ማለት ትርጉሙ የሌሊት ጠባቂዎች ማለት ሲሆን ግን ተራ ጠባቂዎች አይደሉም። ብዙ ሺህ ዓመታትን አስቆጥረዋል። ስራቸውም የቤኒን ሕዝብን ከጠንቋዮችና ከሌቦች መጠበቅ ነው። እንዴት ካላችሁኝ ሌባውን ሆነ ጠንቋዩን ያለማንም ጥቆማ ቤቱ ድረስ በመሄድ ይውጡትና ይሰውሩታል። ከዚያም በኋላ የት እንደገባ ሌባውም ይሁን ጠንቋዩ አይታወቁም። ደብዛቸው ይጠፋል። ለመሆኑ ግን ይህ ነገር ከየት መጣ? የአካባቢ ማህበረሰቦች እንደሚሉት ከሆነ የሞቱት አባቶቻችን አያቶቻችን መንፈስ ነው ብለው ነው የሚያምኑት። ለዛንግ ቤቱም ትልቅ ክብርና እምነት አላቸው። ነገር ግን ለሳይንቲስቶች ይህ ነገር አሁንም ድረስ ያልተፈታ እንቆቅልሽ ሆኖባቸዋል። ምክንያቱም ደግሞ አንድ ነገር ውስጥ ምንም ሳይኖር እንዴት ሊንቀሳቀስ፣ ሊጨፍር፣ ሊሮጥ እና ድምጽ ሊያወጣ ይችላል? ከሁሉም በላይ ደግሞ አንዳንዴ ሲበር ይታያል። ይህ ደግሞ ትልቅ ኃይል ያለው ነገር እንዳለ ያመለክታል። ከሁሉም በላይ ግን የድምጹ ጉዳይ ነው። ከውስጡ የሚወጣው ድምጽ እንደ ነብር ማጋሳት፣ እንደ ብረት ሲጋጭ የሚወጣ ድምጽ አለው። እንስሳትም ይህንን በሚሰሙበት ጊዜ በከፍተኛ ፍርሃት ይደበቃሉ። ተመራማሪዎችም በዚህ ሰዓት ድምጹ ሪከርድ ለማድረግ ሲሞክሩ ሪከርድ ማድረጊያው ይበላሻል ወይም ይሰረዝባቸዋል። ይህ ደግሞ ለሳይንቲስቶች በጣም ከፍተኛ ድንጋጤ ፈጠረባቸው። ብዙ ጥናትና ምርምር ቢያደርጉም እስካሁን ምንም አይነት መልስ ሊያገኙለት አልቻሉ። ቱሪስቶችም ይህንን የዛንግ ቤቱን አስማት ለማየት በየጊዜው ይጎርፋሉ። ታዋቂው የዩቲዩብ ላይቭ ስትሪመርም ኤሾ ስፒድ ራሱ ሳይቀር ይህንን ለማየት ቤኒን መጥቶ ነበረ። ያየውንም ማመን አቅቶት ተመልሷል። በአሁን ሰዓትም ብዙ ሰዎች ይከራከራሉ። የቤኒን ህዝቦች የአባቶቻችንና የቅድመ አያቶቻችን መንፈስ ነው ዛንግ ቤቱ ይላሉ። ሌሎች ደግሞ የለም ይሄማ የለየለት ጥንቁልና ነው ይላሉ። ሌሎች ደግሞ ይሄ በጣም ከባድ የሆነ የቴክኒክ ሽወዳ ነው ይላሉ። እናንተስ ቤተሰብ ምንድነው ትላላችሁ? ሐሳባችሁን እስኪ ኮሜንት ላይ አስቀምጡልኝ። አቶ ሚስጥር ነበርኩኝ። ይመቻችሁ።